በአማራ ክልል እየተደረገ ያለው ጦርነት አሁንም ቀጥሏል። ሁለቱም ተፋላሚ ኃይሎች እጅግ የተለያዩ መረጃዎችን እያሰራጩ ይገኛሉ። ልዩ የተባለ ሰበር መረጃ ከባህር ዳር ደርሶናል። ዝርዝር መረጃ ይዘነበታል። ጠቅላይ ሚኒስትሩ ያስተላለፉት ዛቻ አዘል መልእክት ምስራቅ አፍሪካን አናውጧል። ተጨማሪ ዘገባ ይዘነበታል። የኢትዮጵያ ብሔራዊ ምርጫ ቦርድና የትግራይ ፍጥጫ የቆይታችን አንዱ አካል ነው። የምስራቅ አፍሪካ የፖለቲካ ምህዳር በከፍተኛ ሁኔታ እየነደደ ነው። የሳውዲና የኤሚሬቶቹ ፍልሚያ በቀጠናው አዲስ መረጃ ይዞ ወጥቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ ሪያል 40 ብር ከ3 ሳንቲም፣ ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ ዩሮ 180 ብር ከ5 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር እንዲሁም የአውሮፓ ዩሮ 180 ብር እየተመነዘረ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምርጫ ክልሎችና የምርጫ ጣቢያዎች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ለማካሄድ ሰባተኛውን ጠቅላላ ምርጫ አቅዷል። በትግራይ ክልል የምርጫ ክልል እና የምርጫ ጣቢያ ጽህፈት ቤቶችን እንዲያደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ለትግራይ ጊዜያዊ አስተዳደር በይፋ ጥያቄ አቅርበዋል። ለጊዜያዊ አስተዳደሩ የተላከው ደብዳቤ እንደሚያመላክተው ቦርዱ በአሁኑ ወቅት በሀገር አቀፍ ደረጃ ለሚካሄደው የምርጫ ሂደት የቅድመ ዝግጅቶች ስራ እያከናወነ መሆኑን አስታውቋል። ብሔራዊ ምርጫ ቦርድ ከዚህ ቀደም ታህሳስ 3 ቀን 2018 በጻፈው ደብዳቤ ተመሳሳይ ጥያቄ ማቅረቡንም አስታውሷል። የመራጮች ምዝገባ ከየካቲት 7 2018 ጀምሮ እንደሚጀምር የጠቀሰው የቦርዱ ደብዳቤም በዚህም ከዚህ በፊት ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛ የተወሰደውን በክልሉ የሚገኝ የምርጫ ጣቢያም ጽህፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 2018 ድረስ እንድታሳውቁን እንጠይቃለን ብለዋል በደብዳቤው። ይህ የቅርብ ጊዜ ጥያቄ የቀረበው ቦርዱ በክልሉ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች መኖራቸውን ለመወሰን ከትግራይ ጊዜያዊ አስተዳደር በይፋ የሚሰጠውን የጸጥታ ሁኔታ ግምገማ እየጠበቀ መሆኑን ቀደም ብሎ ባሳወቀው መሰረት ነው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው ፉክክር አዲስና አደገኛ ምዕራፍ ላይ መድረሱን የፖለቲካ ተንታኞች አመላከቱ። አዲስ የወጣና ጥልቅ ትንታኔ እንደሚያሳየው ሪያድ የኤሚሬቶችን ተጽዕኖ በመካከለኛው ምስራቅ ለመግታት የጀመረችው ጥረት ስኬታማ ቢመስልም ይህን ስልት ወደ አፍሪካ ቀንድ ለማምጣት ስትሞክር ግን ፈታኝ ሁኔታዎች ገጥመዋታል። የሁለቱ ሀገራት ግንኙነት ከወዳጅነት ግልጽ የሚታይ ፉክክር ተሻግሯል። ይህ ፉክክር ከአረብ ባህረ ሰላጤ አልፎ ሱዳንን፣ ሶማሊያን፣ የመንን በከፍተኛ ሁኔታ እየፈተነ ነው። ሳውዲ አረቢያ በየመን ውስጥ በኤሚሬት የሚደገፉትን የደቡብ ተገንጣይ ምክር ቤት አባላት ላይ ላሳየችው ጠንካራ አቋም በሁለቱ ሀገራት መካከል ቀይ መስመር እንዲሰመር አድርጓልም ተብሏል። ሳውዲ አረቢያ በምስራቅ አፍሪካ ያላትን ቦታ ለማጠናከር ኤርትራን፣ ሱዳንንና የሶማሊያ ፌዴራል መንግስትን እንደ አጋርነት ብትይዝም እነዚህ አጋሮች አስተማማኝ አለመሆናቸው ለሪያድ ራስ ምታት ሆኖባታል። የሱዳን
የሱዳን ጦር በእርስ በርስ ጦርነት እየታመሰና የሀገሪቱን መረጋጋት እንኳን ለማረጋገጥ እየተጀገረ ያለ ኃይል ነው። በአንጻሩ ኤሚሬት ከቀጠናው ኃይሎች ጋር ያላት ትስስር ጠንካራ ነው። የሶማሊያ ፌዴራላዊ መንግስት በአልሸባብ ጥቃትና በራስ ገዝ ክልሎች በፑንትላንድና በሶማሌላንድ እምቢተኝነት እየተፈተነ ይገኛል። በአንጻሩ ኤሚሬት እውቅና ከምትሻው ሶማሌላንድ ጋር ጠንካራ ግንኙነት ያላት ሲሆን የበርበራ ወደብን እያስተዳደረች ነው። የኤርትራ የውጭ ጉዳይ ፖሊሲም ወታደራዊና ጥቅምን መሰረት ያደረገ በመሆኑ እንደ አስተማማኝ የረጅም ጊዜ አጋር ለመውሰድ አስቸጋሪ እንደሆነ ትንታኔው ያብራራል። ኤሚሬትስን በምስራቅ አፍሪካ ለመገዳደር የኢትዮጵያ ትብብር ወሳኝ ነው ተብሏል። ሆኖም ኢትዮጵያ ከሳውዲ አረቢያ ይልቅ ወደ ኤሚሬት ታዘነብላለች ያለው ትንታኔው አቡዳቢ ለኢትዮጵያ ቀዳማዊ ስትራቴጂካዊ አጋር ስትሆን ግንኙነታቸው ከኢኮኖሚ ባለፈ ወደ ፖለቲካዊና የደህንነት ዘርፎችን ያጠቃለለ ነው። ለሳውዲ አረቢያ ትልቁ ፈተና ኢትዮጵያ ከሳውዲ አጋር ከሆነችው ግብጽ ያላት ውጥረት ነው። ኢትዮጵያ ጥቅሟን ለማስጠበቅ ስትል የራሷን አጋሮች ኤሚሬትንና ቱርክን መምረጧ ሳውዲ አዲስ አበባን ወደ ራሷ የመሳብ ዕድሏን አጥብቦታል። ተመራማሪዎቹ በትንታኔያቸው ማጠቃለያ እንደገለጹት ኤሚሬትስ በምስራቅ አፍሪካ የገነባችው መሰረትና የቀጠናው መዋቅራዊ ችግሮች ተደምረው የሳውዲ አረቢያ ተልዕኮ እጅግ አስቸጋሪና ስትራቴጂካዊ በሆነ መልኩ እርግጠኝነት የጎደለው አድርጎታል። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢው ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰነዘሩ። ሚኒስትሩ ይህንኑ ትችት ተከትሎ በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው አጋርተዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩ ትችቶች ፍጹም ውሸት ናቸው ሲሉ ገልጸዋል። እንደ አቶ የማነ ገለጻ እነዚህ ስም የማጥፋት ዘመቻዎች ዋና ኢላማ የኢትዮጵያ መንግስት የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥል የባህር በር የማግኘት አጀንዳን ምክንያታዊ ለማድረግ ያለመ ነው። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት በድምሩ 48 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ ኢኮኖሚ ቀውስ እንደምትገኝ ተናግረዋል። የማነ ለዚህ ማሳያ ይሆናሉ ያሏቸውን እንደ አውሮፓውያን የዘመን አቆጣጠር በ2025 የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አያይዘው አቅርበዋል። ዋዜማ ሬዲዮ በመባል የሚታወቀው ዋዜማ ሚዲያ በኢትዮጵያ ያለውን የሥራ ፈቃድ ተመላሽ ማድረጉን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። ዋዜማ ሚዲያ የኢትዮጵያን ሕገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችንና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ ባለመሆኑ የሥራ ፈቃዱ እውቅናው በዛሬው ዕለት ተመላሽ ማድረጉን አስታውቋል። ከኢትዮጵያ መገናኛ ብዙሃን ባለስልጣን በበይነ መረብ መገናኛ ብዙሃን የእውቅና ፈቃድ አግኝቶ ሲሰራ የነበረው ዋዜማ ሚዲያ ባለስልጣኑ ባደረገው ክትትልና ከዜጎች በተሰጡ አስተያየቶችና ጥቆማዎች መሰረት የሚዲያው ዘገባዎች የሀገራችንን ብሔራዊ ጥቅም የሚጻረሩ ሚዛናዊነት የጎደላቸው የፌዴራልና የክልል መንግስት አስተያየት ምላሽ ያልተካተተባቸው ሁከት ቀስቃሽ እንዲሁም የሙያ ስነ ምግባርን የጣሰ የአንድ ወገን ዘገባ ብቻ የተንጸባረቀበት ሆኖ ተገኝቷልም ብለዋል። ይህንን መሰረት በማድረግ ባለስልጣኑ ዋዜማ ሚዲያ ተደጋጋሚ የእርምት ግብረ መልስ ሲሰጠው የቆየ ቢሆንም የተሰጠውን አስተያየትና የማስተካከያ እርምጃ መቀበል ባለመፍቀዱ የሥራ ፈቃዱ ተመላሽ እንዲደረግ ተወስኗል። ይህንኑም ተግባራዊ አድርጓልም ብለዋል። ስለሆነም ዋዜማ ሚዲያ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥሉ የጋዜጠኝነት ስነ ምግባርን መሰረት ያላደረጉ እንዲሁም በአዋጅ መመሪያ ያልተፈቀዱ ተደጋጋሚ ጥሰቶችን መተላለፉን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣን ሲያከናውንለት የነበረውን ድጋፍ ከዚህ በኋላ ማቋረጡ ተገልጿልም ብለዋል። ባለስልጣኑ በአዋጅ ቁጥር 1238/2013 መሰረት ዋዜማ ራዲዮ የተለያዩ ጥሰቶችን ለፈጸመው ጥፋት ከ2 ወር በፊት የመጨረሻ ማስጠንቀቂያ ተሰጥቶት እንደነበረ ይታወሳል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ሲሉ ተናገሩ። የኢፌዴሪ አየር ኃይል 9ኛ ዓመትን በማስመልከት የተዘጋጀው የጥቁር አንበሳ የአየር ትርኢት በቢሾፍቱ ተካሂዷል። በዚህ ወቅት ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢፌዴሪ አየር ኃይል ባለፉት ጥቂት ዓመታት በተለይም በሰው ኃይል ግንባታ ላይ እያከናወናቸው የሚገኙ ተግባራት ተጠናክሮ ሊቀጥሉ ይገባልም ብለዋል። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግናን ሊያረጋግጡ
የሚችሉ ስራዎች እየተሰሩ መሆናቸውን ጠቅሰው በአፍሪካ ግንባር ቀደሙ የልማት እንቅስቃሴ በኢትዮጵያ የተፈጸመ ይገኛልም ብለዋል። ባለፉት ዓመታት 9.2 በመቶ እድገት መመዝገቡን አውስተው በዚህም ዓመት ቢያንስ 10.3 በመቶ እድገት እንደሚመዘገብ ያለፉት 6 ወራት ስራ አፈጻጸም አመላካች መሆናቸውን አንስተዋል። በኢንዱስትሪ፣ በግብርና፣ በኢኮኖሚ፣ በማዕድን የምንሰራቸው ጠንካራ ስራዎች የጸጥታ አካላት ካልታከለበት ዋጋ አይኖረውም ያሉት ጠቅላይ ሚኒስትሩ ይህንን ጉዳይ በሚዛን አስተካክሎ መስራት እንደሚያስፈልግ አስገንዝበዋል። በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በወታደራዊ አቅማችንን ማሳደግ ስንችል የተፈራችና የተከበረች ሀገር ለልጆቻችን ማስረከብ እንችላለን ሲሉ ማስረድተዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች በተገኙበት የዞን አመራሮች ለታጣቂ ኃይሎች አቀባበል ማድረጋቸውን መከላከያ ሰራዊቱ አስታወቀ። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ በአዲስ መልክ ማደራጀቱን የገለጸው ታጣቂ ኃይል በፊናው በክልሉ በተለያዩ ቦታዎች በመንግስት የጸጥታ ኃይሎች ድል መቀዳጀቱን አስታውቋል። በንፋስ መውጫ ከተማ በመገኘት የ10ኛ እዝ ኮር ዋና አዛዥ ብርጋዴር ጀነራል ተሾመ ይመር፣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የዞኑ አመራሮች ብለው እንኳን ደህና መጣችሁ መልእክት አስተላልፈውላቸዋልም ነው ያለው ሰራዊቱ። በደቡብ ጎንደር ዞን የተሰማራው ኮር ዋና አዛዥ ብርጋዴር ጀነራል ተሾመ ይመር የሀገራችን እድገትና ብልጽግና የማይፈልጉ የውጭ ኃይሎች እርስ በርስ እንድንባላ አጀንዳ እየፈጠሩ ልማታችንን ለማቀጨጭ እናንተን መጠቀሚያ አድርጓችሁ ቆይተዋልም ብለዋል። ዘግይቶም ቢሆን ሴራው ገብቷችሁ የክልላችሁ መንግስት ከአመራሮቻችሁ ጋር በመነጋገር በተደረሰው ስምምነት የሰላም ዋጋን ተረድታችሁ በመግባታችሁ ለእናት አባቶቻችሁ እፎይታን ፈጥራችኋልም ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ ደጀኔ ጥላውን በበኩላቸው ወንድም ከወንድሙ የተገዳደለ ክልላችን እንዲወድቅ የሚያሴሩ ኃይሎች አሸንፋችሁ በመምጣታችሁ እናንተ የሰላም አርበኞች ስለሆናችሁ ለዞናችን ማደግ የእናንተ አስተዋጽኦ ያስፈልጋል ሲሉ ተናግረዋል። የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ መንበረ ክፈተው በላይ ጋይንትና በታች ጋይንት ወረዳዎች ታጥቃችሁ ስትንቀሳቀሱ የነበራችሁ ኃይሎች ወንድሞቻችንና ልጆቻችን የአባቶቻችን ምክር ሰምታችሁ በመመለሳችሁ ላደረጋችሁት ቁርጠኝነት እናመሰግናለንም ብለዋል። አቶ መንበረ ክፈተው ይህ ታሪካዊ ተግባር ዛሬ የተገኘው ሰላምን እውን እንዲሆን መከላከያ ሰራዊታችን የከፈለው መስዋዕትነት አሁን ለተገኘው ውጤት የአንበሳውን ድርሻ ይወስዳል ሲሉ አስረድተዋል። በሌላ በኩል በክልሉ የሚንቀሳቀሰው ራሱን የአማራ ፋኖ ብሔራዊ ኃይል በሚል በአዲስ መልክ ማደራጀቱን የገለጸው ታጣቂ ቡድን በክልሉ ውስጥ በመንግስት የጸጥታ ኃይሎች የሚሰነዘረውን ጥቃት አጠናክሮ መቀጠሉን አስታውቋል። ቡድኑ ባወጣው መግለጫ መሰረት ባለፉት ጥቂት ቀናት በጎንደር፣ በሸዋና በጎጃም የተለያዩ አካባቢዎች ከመንግስት ኃይሎች ጋር ከፍተኛ ውጊያዎችን ማድረጉን ገልጿል። በተለይም በደፈጣ ውጊያ ታክቲክን በመጠቀም በመንግስት የጸጥታ አባላት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱን ገልጿል። ታጣቂ ቡድኑ በመንግስት ወታደሮች ላይ የተፈጸመውን ጥቃት አስመልክቶ ባሰራጨው ማብራሪያ በርካታ የጸጥታ ኃይል አባላት መገደላቸውንና ወታደራዊ ንብረቶች መውደማቸውን ቢገልጽም የተገደሉ ሰዎችን ቁጥር ግን በትክክል ከመጥቀስ ተቆጥበዋል። ይህ በክልሉ የተከሰተው አዲስ ወታደራዊ እንቅስቃሴና የታጣቂዎቹ አዲስ መደራጀት በክልሉ ያለውን የጸጥታ ሁኔታ ይበልጥ እንዲወሳሰብ እያደረገው እንደሚገኝ አንዳንድ የፖለቲካ ተንታኞች እየተናገሩ ይገኛሉ። ታጣቂዎቹ በትጥቅ ትግላቸው እንደሚቀጥሉና ዓላማቸው ክልላዊና ብሔራዊ መብቶችን ማስከበር እንደሆነ በመግለጫቸው አመላክተዋል። ይሁን እንጂ ቡድኑ ያደረሰውን ጉዳት አስመልክቶ ያወጣው መረጃም በገለልተኛ ወገን አልተረጋገጠም። የመንግስት ኮሚኒኬሽን ቢሮ በተለያየ ጊዜ ባወጣው መግለጫ መሰረት በክልሉ የህግ ማስከበር ስራ የተከናወነ መሆኑንና ሰላምን ለማስፈን ጥረት እየተደረገ መሆኑን በተደጋጋሚ ቢገልጽም እስካሁን ድረስ ግን በክልሉ ሙሉ በሙሉ ሰላም ሊሰፍን አልቻለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።